ሰላም ሰላም እንዴት ናችሁ? ደህና ናችሁ? ውድ የዩቲዩብ ቻናል ተከታታዮች ዛሬም ደግሞ አዲስ የሆነ ነገር ለእናንተ ይዤ መጥቻለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ተከታተሉ። ዛሬ የምናየው እንዴት ያለ ኢንተርኔት የተለያዩ ጽሁፎችን ለዩቲዩብ እናዘጋጃለን፣ ባነሮችን፣ ፎቶዎችን እናቀነባብራለን የምንለውን እንዲሁም ላይክ፣ ሼር፣ ሰብስክራይብ የሚለውን ነገሮችን እንዴት እንደምናዘጋጅ አብረን እናያለን ማለት ነው። እንዲሁም ደግሞ ቀጥታው አፕሊኬሽኑ ስም ፒክሴል ላብ ነው። ብዙዎች ታውቃላችሁ ብዬ አስባለሁ። ከሌላ ማታውቁት ደግሞ ጎግል ላይ ፕሌይ ስቶር ላይ ፒክሴል ላብ ብላችሁ ሰርች አድርጋችሁ ከዛ ማውረድ ትችላላችሁ። ቀላል ነው። ያላችሁ ደግሞ ከፍታችሁ ብትከታተሉኝ አሪፍ ነው ብዬ አስባለሁ። እንዲሁ ከፍተን አፕሊኬሽኑን ወደ ውስጥ እንገባለን። ልክ አፕሊኬሽኑን ወደ ውስጥ እንደገባ ነው ትንሽ ስለ አፕሊኬሽኑ መጀመሪያ የሆነ ነገር ልበላችሁ። አፕሊኬሽኑ ይሄ ሁሉ የምንሰራ ፎንት ነው ወይም ባክግራውንድ ናቸው። የተለያዩ ተጠቅመን የምንሰራው ባክግራውንድ ናቸው ያለ ኢንተርኔት የምንጠቀመው ማለት ነው። ለምሳሌ ነጭ ብቻ ከፈለገን እንደ አይነት ከፈለገን ይሄን ከፈለገን ይሄ በጣም እነዚህ ደግሞ በጣም ምርጥ ናቸው። የተለያዩ ጽሁፎችን እናዘጋጃለን። እነዚህ በጣም ምርጥ ናቸው። እነዚህ በጣም ምርጥዬዎች ናቸው እና ብትጠቀሙት አሪፍ ነው ብዬ አስባለሁ። እነዚህ በጣም ምርጥ ናቸው ማለት ነው። ሌላኛው ደግሞ እዚህ ጋር አለ ኤዲት ለማድረግ የምንጠቀመው እያንዳንዱ ነገሮች እዚህ ጋር አሉ ማለት ነው። እና እያንዳንዱን ነገሮች አሉ። ለምሳሌ ባክግራውንዱን የጽሁፍ ባክግራውንድ፣ ጽሁፉን ለማሽከርከር ቦልድ ማድረግ፣ ጽሁፉን ኤዲት ማድረግ፣ ፎንት መምረጥ፣ ማስክ፣ የተለያዩ ሮቴት ማድረግ ጽሁፉን፣ ካፓሲቲን፣ ቴክስቸሮችን፣ ከለር፣ ኢንደክስ፣ ሳይዝ፣ የተለያዩ ፖዚሽኖች፣ ቱ ባክ ቱ ፍሮንት ምናምን ሁሉም ነገሮች አሉ። እንዲሁም ደግሞ ይሄንን ጽሁፍ ኮፒ ለማድረግ እንዴት ኮፒ ማድረግ እንደምንችል የምናይበት ነው ማለት ነው። ከዛ እዚህ ጋር ደግሞ ባክግራውንድን ፎቶ መምረጥ ከካሜራ ወይም ከጋለሪ ወይም ደግሞ ውስጥ ካለው ከነዚህ ፎቶዎች እንዴት መምረጥ እንደምትችሉ በነገራችን ላይ ይሄ ሳትከፍሉ የምታገኙት ነው። ሌላ ባክግራውንድ ነው እና ይሄንን ብትጠቀሙ አሪፍ ነው ብዬ አስባለሁ። ብዙዎች እስከዛሬ አልተጠቀማችሁትም እነዚህን እና እኔ እንዴት እንደምትጠቀሙ ዛሬ አሳይቻለሁ። በቀጣይ ትጠቀማላችሁ ብዬ አስባለሁ። ምክንያቱም እነዚህ እየተደበቁት ነው፣ ምርጥ ነው። ስለዚህ እዚህ ጋር መታችሁ ነው ኮፒ ላይ ደብል ስክሪን እንዳለው አይነት ላይ መታችሁ ከዛ ኢሜጅን ብሎ ትመርጣላችሁ። ከዛ ኢሜጅ ካላችሁ በኋላ ይሄው እንደምታዩት በዚህ ሁኔታ ተቀምጧል ማለት ነው። እንዲህ ታያላችሁ ማለት ነው። በጣም ምርጥ ነው። በጣም ኢፌክት አለው። በጣም እኔ ራሱ ወድጄዋለሁ እግዚአብሔርን። ከዛ በኋላ ይሄንን ከመረጣችሁ በኋላ ከለሮች አሉ። በከለር መምረጥ ከፈለጋችሁ ደግሞ እነዚህ ከለሮች አሉ። በዚህ ከለር ትመርጣላችሁ። ግራጁዌት ብላችሁ ደግሞ እንዲህ መምረጥ ትችላላችሁ ከታች በኩል አልፋችሁ። ኤኒዌይ አሁን ቀጥታ ወደ ስራ እንሂድ። ኖርማሊ አንዱን እንመርጣለን እኛ። ይሄንን ነው የወደድኩት። እሺ ከዛ እዚች ጋር የሴቭ ምልክት አለች። ሴቭ አስ ፕሮጀክት የሚለው እዚህ ውስጥ ማስቀረት ነው። ሴቭ አስ ኢሜጅ የሚለው ወደ ውጭ ማውጣት ነው ማለት ነው። እና እንዲሁም ደግሞ እንዴት ከዚህ ከመታችሁ የተለያዩ ሼፖች እዚህ ጋር አለ። ፍሮም ከጋለሪ የሚለው ፎቶዎችን እንዴት አምጥታችሁ ለምሳሌ እንዲህ ፎቶዎችን አምጥታችሁ አንድ ፎቶ ልውሰደውና ላሳያችሁ። እንዲህ ፎቶ እንዴት ማምጣት እንደምትችሉ የሚያሳይ ፓርቲ ነው። እንዴት ታመጣላችሁ ማለት ነው። ይሄው እንዴት ታመጣላችሁ ማለት ነው። ስለዚህ ወደ ስራ እንሂድ። ከዛ ይሄንን ራይት ምልክት እንደ ጽሁፍ ቢግ አይነት ምልክት ትነካላችሁ። ቀጥታ ወደ ጽሁፍ ይወስዳችኋል ወይም ጫን ትሉና ትወስዳላችሁ። የኔ የዩቲዩብ ቻናሌን ፈታ ሳክ ቱቢ ነው። ሳክ ቱቢ ነው። ይሄው እንደምትመለከቱት መርጬዋለሁ። አሁን ደግሞ ከለርን ወደ መምረጥ እሄዳለሁ። ሳይዚን ትንሽ ልጨምረው ወይም ልቀንስ። ከዛ ከለርን ወደ መምረጥ እሄዳለሁ። ምርጥ ኢፌክቶች ስላሉ
ወይም ከነዚህ እንዳለ ደመቅ ማለት ትችላላችሁ። ደመቅ ካልፈለጋችሁ ደግሞ እንዲህ ያለው ከስር በኩል ግራጁዌሽን ብላችሁ እንዲህ መምረጥ ትችላላችሁ ማለት ነው። ከዛ ይሄንን ራይት ትሉና ትወጡና ከዛ የተለያዩ የእንትኖችን ወደና ወደዛና ወደ ግራ ማስጠጋት ነው። ይሄንን ከጨረሳችሁ ወደፊት ትሄዱና ቦልድ ማድረግ ነው። ይሄንን ከፈለጋችሁ ካልፈለጋችሁ እንዳለ እንዲሆኑ ትተዋላችሁ። ወይም እንዲህ ወይም እንዲህ መስመር መስራት እንደፈለጋችሁት መስራት ትችላላችሁ። ካልፈለገ እንዴን ደግሞ ማሽከርከር ለምሳሌ እንዲህ በጣም ሃይ የሆነ ኢፌክት እንዲኖራችሁ ከፈለጋችሁ የሚሰሩት ነገር ላይ እንዴት ይሰራላችሁ ማለት ነው። ከዛ ይሄንን ራይት ትሉና ትወጣላችሁ። ከዛ ይሄንን ኮፒ ማድረግ ከፈለጋችሁት ይሄው እንዲህ ኮፒ ማድረግ ትችላላችሁ። ለጊዜ ስለማያስፈልግን ያጠፋሉ። ይሄኛውም ደግሞ ኮፒ ማድረግ ካስፈለጋችሁ እንዴት አድርጋላችሁ የተለያዩ ሼፖችን ከዚህ ታወጣላችሁ። ሼፕ ገምለው እንደውም ሰብስክራይብ ለሚለውን ከዚህ ነው የሚሰሩት። እንዴት እንደሚሰሩ ነው ያሳያችኋለሁ። እንዴት ነው መሰላችሁ የሚሰሩት? ይሄንን ይመስላል ኮፒ ሼፑ ማለት ነው። ከዛ ይሄንን ሼፕ አንዱን ሁለት ሆነብኝ፣ አንዱን ላጥፋ። እሺ ይሄንን ይመስላል እናተልቀዋለን። ከዛ በኋላ ኤዲቲንግ ውስጥ ገብተን ይሄው እንዲህ እናደርገዋለን ማለት ነው። ከዛ በውስጡ ሰብስክራይብ ብለን መጻፍ ነው ቀረ። ይሄው ጽሁፍ ውስጥ እንገባለን። ከዛ ይሄኛው ራሱ ኮፒ እናደርገዋለን። ይሄን ኮፒ እናደርገዋለን። እሺ ኮፒ ከዛ አንዱን እናመጣለን ወደ ታች፣ ፎንቱን እንቀንሰዋለን። እሺ ሳይዝ እንቀንስ። ከዛ እንትኑን እናስተካክላለን። ቀጥ እናደርገዋለን ዙሯል። ይሄንን እንዲህ እናስተካክላለን። ከዛ ይሄ እዚህ ጋር ታመጣላችሁ። ካልፈለጋችሁ ደግሞ ይሄንን ካልፈለጋችሁ ደግሞ እንዲህ ደብል ታፕ ታደርጉና ሰብስክራይብ የሚሉን እዚህ ጋር ነው የሚሰሩት። ሰብስክራይብ ትክክል ይሆን አላውቀውም፣ ግን የጻፍኩ ነበር ለማሳየት ብቻ ስለሆነ ምንም ችግር የለውም። ይሄው እንዲህ ትጽፋላችሁ ማለት ነው። ቆይ አልጻፈልኝም እንዴት እንደሆነ እንጃ። ሰብስክራይብ ብሉና ኦኬ ትላላችሁ። ይሄው እንደምታዩት ምርጥ አድርጎ ጽፎልኛል። ይሄው ከዚህ እንደምትመለከቱት ምርጥ አድርጎ ጽፎልኛል ማለት ነው። ሴቭ ሲታደርጉ ይሄንን ሴቭ ኢሜጅ ነው የምትመርጡት። ከዛ ይሄ ኳሊቲ ሁሉ ተስተካክሏል። ከዛ እናንተ ሴቭ ቱ ጋለሪ ማለት ነው። ከዛ ሌላ ነገር ደግሞ ኤዲት የምታደርጉት ይሄኛው ፍሮንቶችን ነው። የጽሁፍ ፍሮንቶችን ከዚህ የፈለጋችሁትን ወስዳችሁ ማስተካከል ትችላላችሁ ማለት ነው። እነዚህ ዳውንሎድ ያላሉት ነው፣ ግን ዳውንሎድ ካሉት የተለያዩ ፈለጋችሁትን ወስዳችሁ ማስተካከል ትችላላችሁ። አያስከፍልም ማለት ነው። ይሄው እንደምትመለከቱት አስተካክያለሁ እኔ። ስለዚህ እንዲህ ሰርታችሁ የተለያዩ ምርጥ አድርጋችሁ ዩቲዩብን ፌመስ መሆን ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ አብራችሁን ቆዩ። እንዲሁም በዚሁ ሰብስክራይብ፣ ሼር የሚለውን እንዴት እንደሚሰራ በቀጣይ ቪዲዮ አሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ።